የሚቀጥለው ቻፕተር 2 ነው። ቻፕተር 2 ኤዲት ነው። ያለንን ስትራክቸራል ድሮይንግ እኛ ወደምንፈልገው ወይንም ወደ ተሰጠን ዳይሜንሽን ወይንም ወደ ተሰጠን ስትራክቸራል ድሮይንግ የምንቀይርበት ስቴጅ ነው። አሁን ለምሳሌ ዝም ብዬ አንድ ሞዴል ብሰራ በኤክስ ዳይሬክሽን 6 ብለው በዋይ ዳይሬክሽንም 6 ብለው ነምበሩም ይሄኛው ደግሞ ባለ 5 ባረገውና ኦኬ ብዬ ቦጣ ይሄ የኛ ዳታ ነው እንበል። ስለዚህ ይሄንን እኛ ወደምንፈልገው ዳይሜንሽን ኤዲት ማድረግ ነው የምፈልገው። ምክንያቱም ይሄ ከስትራክቸራል ድሮይንግ ጋር የተመሳሰለ አይደለም። ነገር ግን ብዛቱ የግሪዶቹ ብዛት ተመሳሳይ ሊሆን ይችላል። አሁን ለምሳሌ ከሲ እስከ ዲ ያለው ሌንግዝ 2 ሜትር ሊሆን ይችላል። ወይንም ከ5 እስከ 4 ያለው ሌንግዝ በእኛ ድሮይንግ መሰረት 1 ሜትር ሊሆን ይችላል። ስለዚህ እሱን ማስተካከል አለብን። እሱን እንዴት ነው የምናስተካክለው? ኤዲት እንልና መጀመሪያ ግሪዱን ኤዲት ግሪድ ዳታ ብለን እዚህ ጋር የምትመጣልን ኦፕሽን ውስጥ ኤዲት ግሪድ ስንል ይሄ ቦክስ ይመጣልናል። ይሄ ምንድነው? ግሎባል ሲስተም ነው። ስለዚህ ይሄን ግሎባል ሲስተም እኔ ሞዲፋይ ማድረግ ነው የፈለኩት። ስለዚህ ሞዲፋይ ሾ ሲስተም ስለው ይሄ ቦክስ ይመጣልኛል። ይሄ ቦክስ ምንድነው? ሁሉንም የያዘ ነው። አሁን ለምሳሌ እንደምታዩት ኦርዲኔት ነው። ስፔሲንጉ የተቀመጠው በኦርዲኔት ነው። እኛ ግን የምንፈልገው በስፔሲንግ ነው። ማለትም የእያንዳንዱን ዳይሜንሽን እንዲያሳየን ነው። ስለዚህ እዚህ ጋር ስፔሲንግ ስለው እንደምታዩት ሁሉንም በስፔሲንጉ ያስቀምጣል። እዚህ ጋር ሁሉም በ6 ሜትር ነው ያለው። እኔ ግን የምፈልገው ሲ 2 ሜትር እንዲሆን ነው። ስለዚህ ሲ 2 ሜትር ብዬ እንደዚህ ኤዲት አደርገዋለሁ ማለት ነው። ለምሳሌ ቢም 4 ሜትር ሊሆን ይችላል ድሮይንጋችን ላይ እንዳለው፣ እዚህም 4 ሜትር ሊሆን ይችላል። እንደገና ይሄ በኤክስ ዳይሬክሽን ነው። በዋይ ዳይሬክሽንም ሳይ በዋይ ዳይሬክሽን ደግሞ ከ1 ነው የሚጀምረው፣ በኤክስ ዳይሬክሽን ደግሞ ከኤ ነው የሚጀምረው። አሁን ለምሳሌ 1 6 6 ይላል። እኛ 2 3 ሜትር ቢሆን 3 እንላለን። እንደገና 3 ደግሞ 2 ሜትር ከሆነ 2 እንደዚሁ ይሄንን ስታይል በመጠቀም እንትናችንን ስትራክቸሩን ኤዲት ማድረግ እንችላለን እኛ ወደምንፈልገው ድሮይንግ እንዲመጣለን ማለት ነው። ስለዚህ ወደዚህ ቅርጽ መለስኩት። በዚህ መሰረት ሁሉንም የተሰጠንን ድሮይንግ ኢታፕስ ላይ ሞዴል ካደረግን በኋላ እንደዚህ አድርገን ኤዲት ማድረግ እንችላለን። ይሄ ግሪዱን ወይንም ፕላኑን ነው ኤዲት ያደረኩት። ኢሊቬሽኑን ወይንስ ስቶሪውን ኤዲት ማድረግ ብፈልግስ? ለምሳሌ የመጀመሪያው ስቶሪ 4 ሜትር ሆኖ የሚቀጥለው ስቶሪ 2 ሜትር ቢሆንስ ወይንስ 3 ሜትር ቢሆንስ የሚለውን ነገር ኤዲት ማድረግ ብፈልግ እሱንም ለምሳሌ ይሄ ያው እንዲታየን ኢሊቬሽን ላይ እናርገውና ኤዲት ስቶሪ ዳታ እንላለን። ኤዲት ስቶሪ ዳታ ስንል እዚህ ጋር ኦፕሽኖች ይመጡልናል። ስቶሪ ዲሊት ማድረግ ከፈለግን በስህተት አንድ ስቶሪ ጨምረን ከሆነ ዲሊት ስቶሪ እንለዋለን። የትኛውን ስቶሪ ዲሊት እናርግ ይላል። 5ኛውን ስቶሪ ወይስ 4ኛውን ስቶሪ ደስ ያለንን ዲሊት ማድረግ እንችላለን። እንደገና ኢንሰርት ስቶሪ ተሳስተን ኢንሰርት ያላደረግን ከሆነ ስቶሪ ኢንሰርት ማድረግ እንችላለን። ስቶሪ ስም ስጠኝ ይለዋል። ለምሳሌ ስቶሪ 6 ብለው ስቶሪ 6 እለዋል። ስቶሪ ሄቱን ስጠኝ ይለኛል። 3 ሜትር ይሁን። ነምበር ኦፍ ስቶሪ ስንት ስቶሪ ልጨምር? 1 ስቶሪ ጨምር። ከየትኛው ስቶሪ በላይ ልጨምር? ከ5ኛው ስቶሪ በላይ ጨምር ብየው ኦኬ ብለው እንደምታዩት እዚህ ጋር 1 ስቶሪ ጨመረ ማለት ነው። እንደዚሁ ደግሞ ስቶሪውን ደግሞ ዳታውን ኤዲት ማድረግ ከፈለኩ ኤዲት ስቶሪ ዳታ ብዬ አሁን ለምሳሌ ስቶሪ 6 ሄቱ 2 ሜትር ከሆነ እንደዚሁ 2 ብዬ ማስተካከል እችላለሁ ማለት ነው። ስቶሪ 4 3ም እንደዚሁ እኛ በምንፈልገው መሰረት 2 ሜትር ቢሆን እና ስቶሪ 1 ደግሞ ማለት ይሄኛው ነው። ስቶሪ 6 ማለት ከዚህኛው እዚህ ድረስ ያለው ነው። ስቶሪ 5 ደግሞ እዚህ ድረስ ያለው ነው። ስቶሪ 4 እዚህ ድረስ፣ ስቶሪ 3፣ ስቶሪ 2፣ ስቶሪ 1። የስቶሪ 1 ደግሞ ማለት ምንድነው? ፋውንዴሽን ኮለመናችን ነው። ብዙ ጊዜ 1.5 ነው። ስለዚህ ይሄንን ስጨርስ ኦኬ ብዬ እወጣለሁ። ስለዚህ ስቶሪንም እንደዚህ ያስተካክልልኛል ማለት ነው። ኤዲት በዚህ መልኩ እናደርጋለን። ያለንን ስትራክቸራል ድሮይንግ ወደ ምንፈልገው አቅጣጫ በዚህ መልኩ ኤዲት እናደርጋለን ማለት ነው። ቻፕተር 3 ዲፋይን ነው። ዲፋይን ማለት ምን ማለት ነው? ኢታፕስ ውስጥ የምንከታቸውን ማቴሪያሎች
የምናስገባቸውን ሎዶችና ሎድ ኮምቢኔሽኖች ዲፋይን የምናደርግበት ስቴጅ ላይ ነው። ምክንያቱም ኢታፕስ ዝም ብለን ብንስል ምን እየሰራን እንደሆነ አያውቅም። ስለዚህ ያንን ነገር እንዲያውቅልን ዲፋይን የሚለውን ቱልባር በመጠቀም ዲፋይን እናደርጋለን ማለት ነው። እንደ ሁል ጊዜው ኢታፕስን በመክፈት እንጀምራለን። ከዛም ፋይላችንን ያለበትን ቦታ ኦፕን ብለን እንከፍታለን ማለት ነው። ከዛ ከከፈትን በኋላ ዲፋይን እዚህ ጋር የምናየው ነገር ነው። ዲፋይን ላይ ምን እናያለን? ማቴሪያል ፕሮፐርቲ ዲፋይን እናደርጋለን። ማቴሪያል ፕሮፐርቲ ምንድነው? ኮንክሪት እና ስቲል ነው። ፍሬም ሴክሽንን ዲፋይን እናደርጋለን። ፍሬም ሴክሽን ደግሞ ቢም እና ኮለመን ነው። ዲያፍራማችንን ዲፋይን እናደርጋለን። ዲያፍራም ደግሞ ምን ማለት ነው? ዲያፍራም ኢዝ ነቲንግ በት ዘ ስላብ ነው። ነገር ግን ስላቡ ሎድ ከስላቡ ወደ ቢሙ ትራንስፈር እንዲያደርግልን የምንጠቀምበት ስቴጅ ነው። ስላብን እዚህ ጋር ዲፋይን አናደርግም። ለምንድን ነው? ስላብን ስንስል ነን ብለን ነው የምንስለው። ይህንን በስፋት ድሮ ላይ እንመለከታለን። ድሮ ስናደርግ የሚቀጥለው ቻፕተር ነው። ድሮ ላይ እንመለከታለን። ከዛም በኋላ እዚህ ጋር ነው መጀመሪያ ቻፕተር 1 ኢንትሮዳክሽን ስንሰራ ዳይናሚክ አናሊሲስ እና ስታቲክ አናሊሲስ ብለናል። ስታቲክ አናሊሲስ የምንሰራ ከሆነ ስታቲክ ሎድ ኬዝ የሚለውን ነው የምንጠቀመው ማለት ነው። ነገር ግን ዳይናሚክ አናሊሲስ የምንሰራ ከሆነ ስታቲክ ሎድ ኬዝ ላይ ላይቭ ዴድ እና ዊንዳችንን ካስገባን በኋላ ሴስሚክ ሎድ ወይንም አርዝኩዌክ ሎድን ሪስፖንስ ስፔክትረም ፋንክሽን የሚለው ውስጥ ነው ዲፋይን የምናደርገው። ነገር ግን አሁን እኛ የምንሰራው ስታቲክ አናሊሲስ ስለሆነ ሴስሚካችንም ዊንዳችንንም ላይቭም ዴድም ዲፋይን የምናደርገው ሎዶችን ስታቲክ ሎድ ኬዝ ላይ ነው። የሚቀጥለው ደግሞ ሎድ ኮምቢኔሽን ነው። ሎድ ኮምቢኔሽን ደግሞ ምን ማለት ነው? ቢልዲንጋችንን ራን ስናደርገው በየትኛው ሎድ ኮምቢኔሽን ራን ያደርግልን ነው። ለምሳሌ ላይቭ ሎድ እና ዴድ ሎድ አንድ ላይ ሲሆኑ ያለውን ኢፌክት ሰርቶ እንዲሰጠን ከፈለግን የላይቭ ሎድ እና የዴድ ሎድን ኮምቢኔሽን እንመርጣለን ማለት ነው። የመጨረሻው ደግሞ ማሶርስ ነው። ማሶርስ ደግሞ ምን ማለት ነው? ኢታፕሱ ራሱ የቢልዲንጉን ሙሉ ዴድ ሎድ ሰርቶ እንዲያቀርብልን ስንፈልግ ነው። ይሄኛው ለምንድን ነው የሚያስፈልገው? ላተራል ሎድ በሚሰራበት ጊዜ ላተራል ሎድ ማለት ሴስሚክ ሲባዛ ለዴድ ሎዱ ነው። ምክንያቱም ላተራል ሎድ በዚህ በኩል ላተራሊ የሚመጣ ሎድ ስለሆነ ይሄኛው ሲባዛ በሙሉ ዴድ ሎዱ ስለሆነ ያንን ዴድ ሎድ ራሱ የሚሰራበት ወይ ማለት ነው። ስለዚህ ከማቴሪያል ፕሮፐርቲ እንጀምራለን። ኮንክሪት እዚህ ጋር እንደ ዲፈልት ኮንክሪት አዘርና ስቲል የሚላል። እኛ ዲፋይን የምናደርገው ኮንክሪት እና ስቲል ነው። መጀመሪያ ኮንክሪት እንበልና ይሄንኑ ሞዲፋይ ማድረግ ከፈለግን ሞዲፋይ እንለዋለን። ሌላ ደግሞ ኮንክሪት ሌላ ማቴሪያል በኮንክሪት መጨመር ከፈለግን የራሳችንን አድ ኒው ማቴሪያል እንልና ማቴሪያል ኔም ስጠኝ ይለኛል። የምጠቀመው ሲ ሰርቲ ከሆነ ሲ ሰርቲ ይለዋለው። የምጠቀመው ማቴሪያል ኔም የምጠቀመው C25 ከሆነ C25 እለዋለሁ ማለት ነው። እዚህ ጋር ለምሳሌ C30 ይሁን። ከዛ FC የምትላለች እዚህ ጋር ይቅርታ፣ እንደገና እንመለስ። ኮንክሪት እንልና እዚህ ላይ እንልና አድ ኒው ማቴሪያል እንላለን። ከዛ እዚህ ጋር መተን ይቅርታ ለአሁን ምን እንደሆነ ባላቅም ሌላ ጊዜ ስም ይጽፍልን ነበር። ስለዚህ ይሄንኑ ሞዲፋይ እናድርገው። ሞዲፋይ ሾ ማቴሪያል ይለናል። ስሙን እዚሁ ጋር መቀየር እንችላለን። ለምሳሌ ሲ ኮንክሪት C30 ቢሆን እና ስፔሲፊክ ኮንክሪት ኮምፕሬንሲቭ ስትሬንግዝ FC ይላል። እቺ FC ምን ማለት ናት? C30 FCTK C30 ስትባዛ በ0.85 ማለት ነው። 30 ሲባዛ በ0.85 24 ይሰጣል። እቺ FCያችን ማለት ነው ፎርሙላ። ስለዚህ 24 ሲባዛ በ1000 ነው የምናስቀምጠው 24000 ይሆናል ማለት ነው። ከዛ ይሄንን ኦኬ ብለን እንወጣለን። ሌላውን በራሱ ባይ ዲፋልት ይጠቀመው። ስቲላችንን እንመጣና ሞዲፋይ እንለዋለን። ስቲል
ኤስ 400 የምንጠቀም ከሆነ ወይንም 420 የምንጠቀም ከሆነ ኔሙን እንሰጠዋለን። ከዛም በኋላ እዚህ ጋር ለኤስ 420 ኤፍ ዋያችን ስንት ነው? 420 ሲካፈል ለ1.15 400 ይሆናል ማለት ነው። ይህንንም በሺ ቤት ስለምናስቀምጠው 400 ሺ ይሆናል ማለት ነው። ስለዚህ ሌሎቹንም ባይ ዲፈልት ያስቀምጣቸዋል። እኛ ኦኬ ብለን እንወጣለን፣ እዚህም ኦኬ ብለን እንወጣለን። አሁን ማቴሪያላችንን ዲፋይን አድርገናል። የሚቀጥለው ደግሞ ፍሬም ሴክሽን ነው። ፍሬም ሴክሽን ቢም እና ኮለመንን ዲፋይን የምናደርግበት ማለት ነው። ይሄ ፕሪሊሚነሪ አናሊሲስ ነው የምንሰራው። በኢታፕስ ሁለት አይነት ስራ አለ። አንደኛው ፕሪሊሚነሪ አናሊሲስ እና ሁለተኛው ደግሞ ፋይናል አናሊሲስ። ፕሪሊሚነሪ አናሊሲስ በራሳችን ዳይሜንሽን ሰርተን የምናስገባው ሲሆን ፋይናል አናሊሲስ ደግሞ ፕሪሊሚነሪ አናሊሲስ ላይ ያየነውን ውጤት ተከትለን ፋይናሊ ዲሳይድ የምናደርገውን ዳይሜንሽኖች አስገብተን ስንሰጠው ማለት ነው። መጀመሪያ ፕሪሊሚነሪ ዲዛይን ላይ የራሳችንን ዳይሜንሽን እንሰጠዋለን። ቢም አሁን ለምሳሌ ዲፋይን ማድረግ ከፈለኩ አድ ሬክታንጉላር ወይንም ደግሞ አድ ሰርኩላር እንላለን። ቢማችን ሰርክል ከሆነ አድ ሰርክላር እንላለን። ቢማችን ሬክታንግል ከሆነ ደግሞ አድ ሬክታንጉላር እንላለን። አሁን የምንሰራው ቢም ሬክታንጉላር ይሁንና አድ ሬክታንጉላር ብለን ሴክሽን ኔሙን እንሰጠዋለን። ለምሳሌ ኦኬ እዚች ጋር ፎነቲክስ ስለቀየርኩ ነው የማይጽፍልኝ። ለምሳሌ እዚህ ጋር ለምሳሌ ቢም ስሙን እዛው እንሰጠዋለን 0.3 በ0.25 ይሁን። መጀመሪያ የምናስገባው በዴፕዝ ይሁን፣ ከዛ ዊድዙን እናስቀምጣለን። እዚህ ጋር ያስገባነውን ማቴሪያል C30 ከሆነ C30 እንላለን። እዚህ ጋር ደግሞ ዴፕዙን እናስቀምጣለን 0.3 እና ዊድዙን ደግሞ 0.25 አድርገን እናስቀምጥና ከዛ ሪንፎርስመንት እንለዋለን። አሁን እየሰራን ያለነው ቢም ነው ወይንም ዲፋይን እያደረግን ያለነው ቢም ስለሆነ እዚህ ጋር ቢም እንላለን። ከዛም በኋላ ይሄ ኮንክሪት ከቨራችን ነው። ኮንክሪት ከቨራችንን እንደ ራሳችን እንሰጠዋለን። ብዙ ጊዜ 25 ሚሊ ሜትር ስለሆነ 25 ሚሊ ሜትር አደርገዋለሁ። በሜትር ስለምናስቀምጥ 0.025 ይሆናል። ከዛ ኦኬ ብዬ ስወጣ ቢም 0.3 በ0.25 የሆነ አንድ ቢምን ዲፋይን እንዳደረግኩ ኢታፕሱ ይረዳዋል ማለት ነው። ኮለኔንም እንደዚሁ ሰርክል ከሆነ ኮለኔ አድ ሰርክል እለዋለሁ። ሬክታንጉላር ከሆነ አድ ሬክታንግል እለዋለሁ። ስለዚህ ኮለኔም አድ ሬክታንግል ይሆንና ኮለን C1 0.3 በ0.3 የሆነ ኮለን ዲፋይን ላድርግ። ይሄኛው ሴክሽን ኔም ነው። ማንኛውንም አይነት እኛ የምንረዳውን ስም መስጠት እንችላለን። እዚህ ጋር እንደገና የምንጠቀመው ማቴሪያል ኮንክሪት ስለሆነ ኮንክሪት እንለዋለን። እዚህ ጋር ዴፕዙን እናስቀምጣለን 0.3 ነው። እንደገና ዊድዙን እናስቀምጣለን 0.3። ከዛ እንደ ቢም ሁሉ ሬንፎርስመንት እንለዋለን። የምንሰራው ኮለመን ነው። ልክ ነው። ኮለመኑ ሬክታንግላር ነው እና ላተራል ሬንፎርስመንት ታይ ነው። እዚህ ጋር ኮንክሪት ከቨር ይለኛል። ኮንክሪት ከቨሬንም የኮለን 25 ሚሊ ሜትር ልጠቀም። ከዛ ነምበር ኦፍ ባር ኢን 3 ዳይሬክሽን ይለኛል። በዚህ በኩል ማለቱ ነው። ነምበር ኦፍ ባር ደግሞ ኢን 2 ዳይሬክሽን በዚህ በኩል ምን ያህል ላስቀምጥ ይለኛል። እኔ 3 በራሱ ይስራ። እዚህ ጋር ደግሞ ባር ሳይዝ ይላል። እንደምናየው እዚህ ጋር በነምበር ነው የተቀመጠው። እኛ ግን ወደ ዲያሜትር መቀየር አለብን። ስለዚህ ባለ 20 ዲያሜትር ይሁን እንላለን። እዚህ ጋርም ባለ 20 ዲያሜትር ይሁን እንላለን። እኛ ኢታፕሱ የምንፈልገው ይሄንን ያስገባነውን ቼክ እንዲያደርግልን ነው እንጂ ዲዛይን እንዲያደርግልን አንፈልግም። ያስገባነውን ቼክ እንዲያደርግልን ብቻ ነው። ስለዚህ ይሄንን ኦኬ ብዬ ወጥቼ እዚህ ጋር ኦኬ ስል ኮለመኔንም ዲፋይን አደረግኩ ማለት ነው። ስለዚህ እንደዚሁ የተለያየ አይነት ቢም ሊኖር ይችላል። በአንድ ቢልዲንግ ላይ እንደዚህ ዲፋይን እናደርጋለን ማለት ነው። እንደዚሁም የተለያየ አይነት ኮለን ሊኖር ይችላል። ለምሳሌ ከአንደኛ ከቤዝ እስከ ስቶሪ 3 ተመሳሳይ ዳይሜንሽን ያለው አንድ ኮለን ሊኖረኝ ይችላል። ከስቶሪ 3 እስከ ስቶሪ 6ም ተመሳሳይ የሆነ ሌላ ኮለን ሊኖር ይችላል። በዚህ ጊዜ እንዴት ነው የማደርገው? ዲፋይን አድ ሬክታንግል ብዬ እንደገና ሌላ ኮለን ታይፕን ዲፋይን አድርግለታለሁ ማለት ነው። ቢምም እንደዚሁ ቶፕ ታይፕ ቢም ሊኖር ይችላል፣ ግሬድ ቢም ሊኖር ይችላል፣ ፕራይመሪ ቢም ሊኖር ይችላል። ስለዚህ እነሱንም በዚህ መልኩ ዲፋይን አድርግና ኦኬ ብዬ እወጣለሁ ማለት ነው። ከዛ የሚቀጥለው ደግሞ ዲያፍራም ነው። ዲያፍራም ቅድም ምን ብያለሁ? ዲያፍራም ማለት ምንም ማለት ሳይሆን ስላብ ማለት ነው። ነገር ግን
ዲያፍራሙ ምንድነው የሚረዳው? ስላቡን ሎድ ከስላቡ ወደ ቢሙ ትራንስፈር እንዲያደርግ ነው። ስላቡ ሎድን ከስላብ ወደ ቢም ትራንስፈር እንዲያደርግ ነው። ዲያፍራም ዲፋይን ስናደርግ በነምበር ኦፍ ስቶሪው ነው። አሁን 6 ስቶሪ ካለን 6 ዲያፍራም ነው ዲፋይን የምናደርገው ማለት ነው። ስለዚህ እንዴት ነው ዲፋይን የምናደርገው? አድ ኒው ዲያፍራም ብዬ ሪጅድ መሆኑን ቼክ አድርጌ ኦኬ ላለው አሁንም 6 ዲያፍራም በዚህ መልኩ ዲፋይን አደርጋለሁ ማለት ነው። 7 ስቶሪ ካለኝ 7 ዲያፍራም ዲፋይን አደርጋለሁ። ምክንያቱም ሁሉም ስቶሪ ላይ ቢም ሁሉም ስቶሪ ላይ ስላብ ስላለኝ ማለት ነው። ስለዚህ ስጨርስ ኦኬ ብዬ እወጣለሁ። የሚቀጥለው ደግሞ ምንድነው? ስታቲክ ሎድ ኬዝ ነው። ስታቲክ ሎድ ኬዝ ላይ እዚህ ጋር ምን አለ? ዴድ እዚህ ጋር ሎድ ኔሙ ዴድ ይላል። ሎድ ታይፑ ምንድነው? ዴድ ይላል። ሰልፍ ዌት መልቲፕላየር የሚላል 1 እና 0 ነው የምንጠቀመው። 1 ማለት ምን ማለት ነው? 0 ማለት ምን ማለት ነው? 1 ማለት የማስገባልህን ሎድ ራስህ ስራልኝ ማለት ነው። ይቅርታ ሎድን ራስህ ስራልኝ ማለት ነው። ዴድ ሎድን ራስህ ስራልኝ እያልኩት ነው። ላይቭ ሎድን ደግሞ 0 ካልኩት እኔ አስገባልሃለሁ ማለት ነው። ሎድ እኔ አስገባልሃለሁ፣ የማስገባልህ ሎድ ተጠቀም ነው። 1 ደግሞ በራስህ ስራልኝ ማለት ነው። ስለዚህ ላይቭም ዴድም ባይ ዲፎልት ስላሉ እኛ ከየት እንጀምራለን? ከዊንድ እንጀምራለን። ዊንድ ሎድ ኢን ኤክስ ፖዚቲቭ ዳይሬክሽን እንጀምራለን። ታይፑ ምንድነው? ዊንድ ነው። ሰልፍ ዌት መልቲፕላየሩ እኛንን የምናስገባለት ስለዚህ 0 ነው። እዚህ ጋር ደግሞ አውቶ ላተራል ሎዳችን ደግሞ ዩዘር ዲፋይን እኛ ውጪ ሰርተን የመጣነውን ዊንድ ሎድ ስለሆነ እዚህ ጋር የምናስገባው ውጪ ዩዘር ዲፋይን ብዬ አስገብምጥለትና አድ ኒው ሎድ እለዋለሁ። በተመሳሳይ መልኩ ዊንድ ሎድ ኢን ኤክስ ኔጌቲቭ ዳይሬክሽን አድ ኒው ሎድ እለዋለሁ። እንደገና ዊንድ ሎድ ኢን ዋይ ፖዚቲቭ ዳይሬክሽን ተመሳሳይ ሌሎቹ ስለሆኑ አድ እለዋለሁ። እንደገና ዊንድ ኢን ዋይ ኔጌቲቭ ዳይሬክሽንም አድ እለዋለሁ ማለት ነው። በተመሳሳይ መልኩ ዊንድ ሴስሚክንም እዚሁ ዲፋይን አደርጋለሁ። ሴስሚክ ሎድ ኢን ኤክስ ፖዚቲቭ። ነገር ግን ይሄ የምንሰራው ዳይናሚክ አናሊሲስ ቢሆን ኖሮ ይሄንን ሴስሚክን የምንሰራው ሪስፖንስ ስፔክትረም ፋንክሽን ላይ ነበር። እየሰራን ያለነው ስታቲክ አናሊሲስ ስለሆነ እዚሁ ላይ ነው የምንሰራው ማለት ነው። ታይፑን ምን እለዋለሁ? ኩዊክ እለዋለሁ። ሰልፍ ዌት መልቲፕላየሩ 0 ነው። አውቶ ላተራል ሎድ ደግሞ ዩዘር ኮኤፊሽንት ነው የምለው በዚህኛው። ከዛ አድ ኒው ሎድ እላለሁ። እንደገና ዊንድ ሎድ ኢን ኤክስ ኔጌቲቭ ዳይሬክሽን ማድርጌ አድ ኒው ሎድ እላለሁ። ዊንድ ሎድ ኢን ዋይ ፖዚቲቭ ዳይሬክሽን አድ ኒው ሎድ። ዊንድ ሎድ ኢን ዋይ ኔጌቲቭ ዳይሬክሽን አድርጌ አድ ኒው ሎድ ብዬ ኦኬ ብዬ ስወጣ አሁንም ስታቲክ ሎድ ኬዜን ዲፋይን አደረኩ ማለት ነው። የሚቀጥለው ደግሞ ምንድነው? ሎድ ኮምቢኔሽን ነው። ሎድ ኮምቢኔሽን ደግሞ ምንድነው? በኢቢሲኤስ ላይ ዲፋይን ተደርጎ እንደምናገኘው የተለያዩ ሎዶችን አሁን ለምሳሌ የላይቭ ሎድ፣ የዴድ ሎድ፣ የእርዝኩዌክ ሎድ እና የዊንድ ሎድ ኮምቢኔሽኖችን እንዴት አድርገን ኢታፕስ ላይ እንጠቀማቸዋለን የሚለውን ነገር ነው እዚህ ጋር የምናየው ማለት ነው። እንዴት ኢፌክታቸውን እዚህ ላይ እንዴት አድርገን እንጠቀማቸዋለን የሚለው ነው። ስለዚህ ሎድ ኮምቢኔሽን ዲፋይን ስናደርግ አድ ኒው ኮምቦ እንለዋለን። ኮምቦ ኔማችንን ደስ ባለን ስም መስጠት እንችላለን። አሁን ዲፋይን የምናደርገው ኮምቦዎች 13 ሎድ ኮምቢኔሽን ስለሆኑ የ13ቱንም ኮምቦ 1 ኮምቦ 2 ብለን እንትን ከምንል በስማቸው እንሰጣቸዋለን። ለምሳሌ የመጀመሪያው ሎድ ኮምቢኔሽን 1.3 ነጥብ ስለማሰራ 13 ላለው 1.3 ዴድ ሎድ ሲደመር 1.6 ላይቭ ሎድ ነው። እዚህ ጋር እንደምናየው አዲሽን ነው። እኛ ስናስገባለት እሱ አዲሽን ነው የሚሰራልን ማለት ነው። ዴድ ስታቲካችን ስኬል ፋክተር ስንት ነው? ስኬል ፋክተራችን 1.3 ነው ለዴድ። ስለዚህ አድ እለዋለሁ። ላይቫችን ደግሞ 1.6 ነው። ይሄንንም አድ እላለሁ ማለት ነው። ሲጨርስ የመጀመሪያው ሎድ ኮምቢኔሽን ሰራው ኦኬ ብዬ እወጣለሁ። እዚህ ጋር ያስቀምጠኛል። እንደገና ሌላ ሎድ ኮምቢኔሽን እሰራለሁ። የሁለተኛው ሎድ ኮምቢኔሽን ፋሚሊ ደግሞ ምንድነው? የሁለተኛው ሎድ ኮምቢኔሽን ፋሚሊ ደግሞ 1.3 ዴድ ሎድ ሲደመር 1.35 ላይቭ ሎድ ሲደመር 1.35 ዊንድ ሎድ
ስንት ዊንዶች አሉን? 4 አሉን። ስለዚህ በዚህኛው ፋሚሊ አራት አይነት ሎድ ኮምቢኔሽን አለኝ። 1.3 ዴድ ሎድ ሲደመር 1.35 ላይቭ ሎድ ሲደመር 1.35 ዊንድ ኢን ኤክስ ፖዚቲቭ፣ ዊንድ ኢን ኤክስ ኔጌቲቭ፣ ዊንድ ኢን ዋይ ፖዚቲቭ፣ ዊንድ ኢን ዋይ ኔጌቲቭ ይኖረኛል። ስለዚህ ከመጀመሪያው ዊንድ ኢን ኤክስ ፖዚቲቭ እጀምራለሁ። ከዛ ዴዳችን እዚህ ጋር ስላለ እንዳለ ይቀመጥ 1.3 ነው። ላይቫችን እዚህ ጋር ካለ ሞዲፋይ ነው የምንለው፣ ካሌለ ደግሞ አድ እንላለን። አሁን ላይቫችን እዚህ ጋር ስላለ ላይቭ ሎዳችን 1.3 ነው ስኬል ፋክተሩ። ስለዚህ 1.35 ብዬ ሞዲፋይ ነው የምለው። ከዛ ዊንድ ስለሌለ እዚህ ጋር ዊንድ ሎድ ኢን ኤክስ ፖዚቲቭ 1.35 ነው። ከዛ አድ እለዋለሁ። ስለዚህ ኦኬ ብዬ ሲወጣ አንደኛውን ሰራልኝ። በዚህ መልኩ አራቱን እሰራለሁ ማለት ነው። አራቱን እሰራለሁ። 1.3 ዴድ ሎድ 1.35 ላይቭ ሎድ 1.35 ዊንድ ኢን ኤክስ ኔጌቲቭን እሰራለሁ። እችኛዋን ብቻ መርጬ ዊንድ ኢን ኤክስ ኔጌቲቭ አድርጌ ሞዲፋይ ብቻ ማለት ነው። ከዛ ኦኬ ብዬ እወጣለሁ። እንደገና አሁንም የሚቀጥለው ሶስተኛው ሎድ 1.3 ዴድ ሎድ 1.35 ላይቭ ሎድ 1.35 ዊንድ ኢን ዋይ ፖዚቲቭ። ስለዚህ እችኛዋን ብቻ መጥቼ ዊንድ ኢን ዋይ ፖዚቲቭ እልና ሞዲፋይ ስላት ይስተካከላል። ከዛ ኦኬ ላለው አሁንም አድ ኒው ኮምቦ ብዬ አራተኛውን በዚህ ዘር አራተኛውን 1.3 ዴድ ሎድ 1.35 ላይቭ ሎድ 1.35 ዊንድ ኢን ዋይ ኔጌቲቭ እልና እችኛዋን ደግሞ ዊንድ ኢን ዋይ ኔጌቲቭን መርጬ አድ ሞዲፋይ እላለሁ። ከዛ ኦኬ ብዬ እወጣለሁ። ይሄ ሁለተኛው የሎድ ኮምቢኔሽን ዘር ነው። ሶስተኛው ደግሞ 0.75 ኮምቦ 1 0.75 ሲባዛ ኮምቦ 1 ኮምቦ 1 ማለት የትኛው ነው? ይሄ 1.3 ዴድ ሎድ ሲደመር 1.6 ላይቭ ሎድ ማለት ነው። ስለዚህ 0.75 ኮምቦ 1 ሲደመር ዊንድ ሲደመር ሴስሚክ ሎድ። ሴስሚክ ደግሞ ስንት አለን? ሴስሚክ ኢን ኤክስ ፖዚቲቭ አለን፣ ሴስሚክ ኢን ኤክስ ኔጌቲቭ አለን፣ ሴስሚክ ኢን ዋይ ፖዚቲቭ አለን፣ ሴስሚክ ኢን ዋይ ኔጌቲቭ አለን። ስለዚህ በዚህኛውም ዘር አራት ይኖረናል ማለት ነው። ስለዚህ ከሴስሚክ ኢን ኤክስ ፖዚቲቭ እጀምራለሁ ማለት ነው። ዴድ ሎዳችን የለንም፣ ስለዚህ ዲሊት እንላለን። ላይቭ ሎዳችንም የለንም፣ ዲሊት እንላለን። ዊንድም የለንም፣ ዲሊት እንላለን። ከዛ ኬት ነው የምጀምረው? ከኮምቦ 1 ኮምቦ 1 ደግሞ ማለት 1.3 ዴድ ሎድ ሲደመር 1.6 ላይቭ ሎድ ነው። ስኬል ፋክተሩ ደግሞ 0.75 ነው ማለት ነው። ስለዚህ አድ እላለሁ። ከዛ የሚቀጥለው ደግሞ ማን ነው? ሴስሚክ ኢኔክስ ፖዚቲቭ ነው። እሱም ስኬል ፋክተሩ 1 ነው። ከዛ አድ እልና ኦኬ ብዬ እወጣለሁ። እንደዚሁም የአራቱን ዘሮች እቀጥላለሁ ማለት ነው። 0.75 ኮምቦ 1 ሲደመር ሴስሚክ ኢኔክስ ኔጌቲቭ እችኛዋን ብቻ መጥቼ ሴስሚክ ኢኔክስ ኔጌቲቭ ብዬ ሞዲፋይ እልና ኦኬ እላለሁ። አሁንም ሶስተኛውን ዘር ጽፋለሁ። 0.75 ኮምቦ 1 ሲደመር ሴስሚክ ኢን ዋይ ፖዚቲቭ እችኛዋን ብቻ ሴስሚክ ኢን ዋይ ፖዚቲቭ አድርጌ ሞዲፋይ እልና ኦኬ ብዬ እወጣለሁ። አሁንም 0.75 ኮምቦ 1 ሲደመር ሴስሚክ ኢን ዋይ ኔጌቲቭ አደርግና አራተኛውን እችኛዋን ብቻ ኢን ዋይ ኔጌቲቭ አድርጌ ሞዲፋይ ብዬ ኦኬ ብዬ እወጣለሁ ማለት ነው። ከዛ ይሄኛው ደግሞ ሶስተኛው ሎድ ኮምቢኔሽን ዘር ነው። አራተኛው ሎድ ኮምቢኔሽን ዘር ደግሞ 1.3 ዴድ ሎድ 1.3 ዴድ ሎድ ሲደመር ዊንድ ሎድ አራት ናቸው። ዊንድ ሎድ ኢን ኤክስ ፖዚቲቭ፣ ዊንድ ሎድ ኢን ኤክስ ኔጌቲቭ፣ ዊንድ ሎድ ኢን ዋይ ፖዚቲቭ እና ዊንድ ሎድ ኢን ዋይ ኔጌቲቭ። ስለዚህ 1.3 ዴድ ሎድ ሲደመር ዊንድ ኢን ኤክስ ፖዚቲቭ። ከዛ እነዚህ ስላሌሉኝ ዲሊት እላለሁ። ከዛ ዴድ ስታቲካችን ለ1.3 ይሆንና ይሄንን አድ እላለሁ። ከዛ ዊንድ ኢን ኤክስ ፖዚቲቭ ስኬል ፋክተራችን 1.6 ነው። ይቅርታ ነው 1 ነው። ከዛ ይሄንንም አድ እልና ኦኬ ብዬ እወጣለሁ። በዚህ መልኩ ስድስቱንም
የሚቀጥሉትን ሶስቶችን እጽፋለሁ ማለት ነው። ስለዚህ 1.3 ዴድ ሎድ አንድ ዊንድ ኢኔክስ ኔጌቲቭ እችኛዋን ብቻ መጥቼ ዊንድ ኢኔክስ ኔጌቲቭ ብዬ ሞዲፋይ ብዬ ኦኬ ብዬ እወጣለሁ። ከዛ እንደገና አሁንም 1.3 ዴድ ሎድ ዊንድ ኢንዋይ ፖዚቲቭ አድርጌ ዊንድ ኢንዋይ ፖዚቲቭን ሞዲፋይ እልና ኦኬ ብዬ እወጣለሁ። አሁንም አድ ኒው ኮምቦ ብዬ 1.3 ዴድ ሎድ ከዛ ዊንድ ኢንዋይ ኔጌቲቭ የቀረኝን ማለት ነው እቺን ከዛ ዊንድ ኢንዋይ ኔጌቲቭ ብዬ ሞዲፋይ ብዬ ኦኬ ብዬ እወጣለሁ። ስለዚህ አሁን 13ቱንም ሎድ ኮምቢኔሽን ዲፋይን አደረኩ። 13ቱንም ሎድ ኮምቢኔሽን። ስለዚህ መጨረሻ ላይ ራን ሳደርገው ወይንም አናሊሲስ ውጤቱን ሳይ ከነዚህ ኮምቦዎች መርጬ አንዱን በትልቁ የትኛው እንደሆነ ነው ዲዛይን የማደርገው። ነገር ግን ይሄንን የ13ቱንም መምረጥ በጣም አሰልቺ ስለሚሆን ምን እናደርጋለን? ኢንቨሎፕ የሚባል ሎድ ኮምቢኔሽን ዲፋይን እናደርጋለን። ኢንቨሎፕ ምን ማለት ነው? የሁሉንም ሎድ ኮምቢኔሽኖች ማክሲመም አውቶ የሚያሳየኝ ማለት ነው። አሁን ለምሳሌ ሞመንት 3 የዚህኛው ቢም ሞመንት በየትኛው ነው ማክሲመም የሚመጣው ብዬ እኔ አላቅም። በዚህም ያለው እንደዚህ አድርጌ ከማይ አንደኛውኑ ራሱ ሰርቶልኝ እንዲያሳየኝ ስለምፈልግ ኢንቨሎፕ ዲፋይን አደርጋለሁ። የኢንቨሎፕ ጥቅም እሱ ነው። ስለዚህ አድ ኒው ኮምቦ ብዬ እዚህ ጋር ኢንቨሎፕ ብዬ ጽፍና እቺን ግን አዲሽን የነበረችዋን ኢንቨሎፕ ኢኤንቪኢ የምትለዋን እመርጣለሁ። ከዛ እነዚህን ስለማልፈልጋቸው ዲሊት እላለሁ። ኢንቨሎፕ ማለት ሁሉም ሎድ ኮምቢኔሽን ፋክተራቸው አንድ ሆኖ ሲደመሩ ማለት ስለሆነ እኔ ሁሉንም ሎድ ኮምቢኔሽኖችን እመርጣለሁ ማለት ነው። በስኬል 1 ይህንንም አድ እላለሁ ማለት ነው። ካሁን በኋላ ሁሉንም እየመረጥኩ በአንድ ስኬል አድ እላለሁ። እንዳልሳሳት በጣም መጠንቀቅ አለብኝ። የአድ ያደረኩትን መልሼ አድ ማድረግ የለብኝም። ስለዚህ በዚህ መልኩ 13ቱንም ሎድ ኮምቢኔሽን አድ አደርጋለሁ ማለት ነው። አሁን ብንቆጥረው 1 2 3 4 5 6 7 8 9 10 11 12 13 ስለዚህ 13ቱንም ሎድ ኮምቢኔሽን አድርጌያለሁ ማለት ነው። ከዛ ስጨርስ ኦኬ ብዬ ወጥቼ እዚህም ኦኬ ስል ሎድ ኮምቢኔሽኔን ዲፋይን አድርጌ ጨርሻለሁ ማለት ነው። የሚቀጥለው ደግሞ ማን ነው? ማስሶርስ ነው። ማስሶርስ ምንድነው? የቢልዲንግን ዴድ ሎድ እንዲሰራልኝ ከፈለኩ ማለት ነው። ስለዚህ ፍሮም ሎድስ እልና ከሁሉም ሎድ እንዲሰራልኝ ነው የምፈልገው። ከዛ የምፈልገው ደግሞ ዴድ ስለሆነ ዴድን በመልቲፕላየር በአንድ አድ አድርጌ ኦኬ ብዬ እወጣለሁ ማለት ነው። በዚህ መልኩ ዲፋይንን ጨረስን ማለት ነው። በዚህ መልኩ ዲፋይንን ጨረስን። ከዲፋይን በኋላ ቻፕተር 5 ድሮ ቻፕተር 4 ድሮ የሚለው ይቀጥላል ማለት ነው።